አራቦች እያደረኩብህ አይደለም ከህቴ ጋር ነኝ ከፈለክ እንካናግራል ሄሎ አቤል ሄሎ ገመቺስ ይሄንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ ነገር ግን የዚህ ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል ምችለውን ነገር ኦፈር ለማድረግ ነው ወገን መተናል አዲስ ከሆናችሁ ፎሎ አድርግ ብራዘር ኦኬ እሺ ዌል ሚቲንግ ልጆቼ ምርጫ ላሳያችሁ አባታችሁ ሊሄድ ነው ብዬ ያስዬ ምንድነው የመረጥሽው አባኛ ጋር ይሁን አንቺ ሂጂ እኔ ልሂድ አባዬ ቀር ቤቢዬ አንተ ሲኔ ወርቅና አንቺ እዚሁ ሆኜ አባዬ ወንድ ልጅ ሁሌ ነው አባቱ እንዴት የሚመኘው ታውቃላችሁ they are racist የቤተሰብ ሬሲስት ነው በጣም ይልቀርልህ ሚዲያ አንቺስ ሁለታችሁም ሂዱ ማትገመቱ ነው አያረ ሁለታችሁም ተለና ሂዱ ሁለታችሁም ሂዱ ሬሲስትነት እያዩ ነው እዚህ ቤተሰብ ውስጥ ኖርማል ብትሰራ ቀወጠችው በቃኝ አሬና ስቴፕ ማዘር ኮምፎርታብል ነው አልኩ ልጆት እንዴ ሚጥሚጣ ነው የለም በርበሬ አጥኗት እንጂ እንዴ ምግብ ለማቅረብ እኮ ነው እንደዚህ ይወርቻለች ማዘር ቁጭ በሉ ያሳዩት ጉልበቱን ዝም አይበሉ ስቴፕ ብቻ በቂ ነው ያልገምት ይነሱላት እርምሽን ብትሰሪ እርምሽን እኮ እንደዚህ የሚሆነው ማለት ነው የሆነ በረንዳ ነው እና ደግሞ ሌላ ምግብ አቅርቢ ነው በረንዳ አቅርቢ እንደዚህ ዝም ብለሽ ማጥጪው ነው ማለት ነው ይሁን ነፍጥሽና ማመጣጣው ነው ማለት ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ምንም አቴንዳንስ ሳይኖረኝ የፈተና ቀን ስገባ የግቢ ተማሪዎች ስትሆናችሁ ይሄ ነገር የሚገባችሁ አቴንዳንስ ላይ ያላቸው ነገር ጋሽ እንዴት አደሩ? ከየት ነው? ጋሽነቱን እንኳን ከየት ነው? እንዴት ነው? ከየት ነው ነው ያለሁት? እኔ ከቦሌ አራብሳ። አይሻልህም ጨጨብሳ? አይሻልህም ጨጨብሳ? ድሪል ዘፋኝና ዳንሰኛ ጀለሰ ሞቶ ለቅሶ ስትደርስ ቢ ላይክ አብራበሪ ወይ ታይክ በቃል አራቦች እያደረኩብህ አይደለም ከህቴ ጋር ነኝ ከፈለክ እንካናግራል ሄሎ አቤል ሄሎ ገመቺስ ሄሎ አሚር እሺ ናቸው ቆይ ነው ፖይንቱ አይለበስም ነው ኳለ በቃ ካሁን በኋላ ስለዚህ ለጥፋ ነው የምትዞረው ካሁን በኋላ ልብስ አላረግም ምናምን ወይ ደግሞ ኳለ ብቻ የተቀደደ ልብስ አዲስ ፋሽን ቃሉ ቡቲክስ እንዳይሆን ቪዲዮ ሰላም ቃሉ ቡቲክ ነው
ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራል። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እቺን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮሜንት ላይ አስቀምጡ። አይ አንቀላል እና ሙቪ ሪኮሜንዴሽን ይሄ ፊልም ነው የሚመስለው እንጂ ሪል ላይፍ ምናምን አይመስልም። ስፔሻሊ ኢትዮጵያ ውስጥ ምናምን ዘርፎ ገብቶ ምናምን ግን አሪፍ ሙቪ ይመስላል ፊልም ቢሰራበት። ማትስ እኮ ደህና ተማሪ ነበርኩኝ በእውነት 8 እንቁላል ቢኖርህ 2ቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩ እኮ። ኋላ ምን አመጡ ፊደልና ቁጥር መቀላቀል 2xy ምናምን ሲሉ እኔም ተቀላቀለብኝ። ሳትኩኝ እንደዚህ እኮ ነው የሚሆነው። መጀመሪያማ ለግርምዬ ትሰጠዋለህ ነው። ከዛ ግርምዬ ታይምስ 2 ሲካፈል ለ5 ሚሊዮን ሲባዛ በ9,000 የሆነና ጫልቱም ትገባለች መሀል ላይ አለ ሌላም ሰው ቲክቶክ አዎ ቫይራል አየርቴና ብዙ ቦታ ሲተነስቶ ብዙ ቦታ ውድ ነው ከብታም እየጠራኝ ነው ውስጥ ሙረጂና ይበላ ገብታም ልጠራ አየር ጤና መሳፈር አለብን። ብዙዎቻችን አየር ጤና መሄድ አለብን። እዚህ ጋር መብራት ያጠፋን አየር ጤና በጣም መሳፈር እፈልጋለሁ። ከልጅነት ህልሜ ነው ሲጀመር አየር ጤና መሳፈር። ኢትዮጵያ ካልተወረረችባቸው ዋነኛ ምክንያቶች የአፍሪካ ከ50% በላይ ተራራ ያለው ኢትዮጵያ አንዱ አንተ ጎስት ሁሉ ተመቸው አንዱ አንተ ነህ። የሚያምረው ነብዬ የሁሉ ዙራ ነው ሰላም ሳልከናል ጋርደል ሀበሻ በቃ አዙሪላት ወይ እንትኗን ብታዞርላት ይቻላል። ካሜራውን ወደዛ ብትስቷን ከምታዞር ካሜራውን አዙሪላት ወይ ወደዛ እየተገጠች ካሜራውን ማዞር ነው እንደዚህ። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራሁ ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ሊረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና
ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች፣ የዚህች እናት እንባ ይታደስ ገባል። አዎ ያደረገው ነገር ልክ አይደለም፣ ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ፣ ወይም ደግሞ ለሱ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል፣ ነገር ግን እናቱን ፈልጋችሁ አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል፣ ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት፣ ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይሄንን ቪዲዮ ቶሎ አድርሱልኝ። ችል ማለት ነው። መልካም ቀን። ብዙ ቀና ሰዎች አሉ እኮ እንደነዚህ አይነት ሰዎችንም በእርዳታ ብንደግፋቸው አሪፍ ነው። ብዙ ቀና ሰው ነው ለመናገር አሪፍ ነገር ነው ያነሳው። እንደነዚህ አይነት ሰዎች እርዳታ የሚሹ ሰዎች ናቸው እና ሰው ሁሉ ብንረዳዳ እንደዚህ አይነት የከፋ ደረጃ ለመወቃቀስም አንደርስም ብዬ እገምታለሁ። ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም ፍቅር ከሁላችሁ ጋር ይሁን። እስካሁን ካያችሁኝ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ በማድረግ ይህን ቪዲዮ እንዝጋው። ባይ